አፋሕድ ራሱንና የአማራ ሕዝብ የሕልውና ትግልን እንዲታደግ ሰርጎ ገቦችን ያጽዳ። ከአፋሕድ ቻፕተሮች በወቅታዊ ጉዳዮች ላይ የተሰጠ መግለጫ። ላለፈው ግማሽ ክፍለ ዘመን የኢትዮጵያ የፖለቲካ አየር ጸረ አማራነትን የሚተነፍስ አማራን ማጥቃት የጸረ ኢትዮጵያ ኃይሎች ፖለቲካ ሆኖ ቆይቷል። ይህ 50 ዓመት ያህል የዘለቀ ጸረ አማራ አስተሳሰብና የዚሁ አስተሳሰብ ውላጅ የሆኑ ተከታታይ አገዛዞች የአማራን ሕዝብ ርስት፣ ማንነት፣ ታሪክና መልካም ስም ጥላሸት ከመቀባት አልፈው ተፈጥሯዊ የመኖር መብቱን አደጋ ላይ ጥለውታል። ይህን ተከትሎ አማራ እንደ ሕዝብ በሕይወት የመኖር ያለመኖር የሕልውና ትግሉ ውስጥ ገብቷል። ምንም እንኳን ትግሉ ወደ አንድ አደረጃጀት ተጠቃሎ ባይገባም በዚህ የትግል ሂደት ውስጥ አንጸባራቂ ድሎች ተመዝግበዋል። በእኛ እምነት የአማራ የሕልውና ትግል ግቡን እንዲመታ አማራዊ ድርጅት አስፈላጊ በመሆኑ አፋሕድ ተመስርቷል። የሕልውና ትግሉ ሂደት በብዙ ውጣ ውረዶች ውስጥ የአማራ ፋኖ ሕዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የሕልውና ትግሉ የእድገት ደረጃ ነጸብራቅ እንደሆነ እናምናለን። ነገር ግን የድርጅቱን የትግል ዓላማዎች በአስተማማኝ ሁኔታ ለማሳካት በሕዝብ ዘንድ እምነት የሚጣልባቸው የአታጋይ ድርጅቱ የውስጥና የውጭ መሪዎችና አስተባባሪዎች ያስፈልጋሉ። የአማራ ፋኖ ሕዝባዊ ድርጅት አመራሮች የውጭ ድጋፍ አስተባባሪ ኮሚቴ ያሉትን ስብስብ መሰየማቸውን፣ ይህን ተከትሎም የድጋፍ መሠረት ሆነን ስንደግፋቸው የነበሩ የቀድሞ የሕዝባዊ ድርጅቱ የውጭ ድጋፍ አስተባባሪ የነበሩ 11ዱ የኮሚቴ አባላት የሰጡትን መግለጫና ማብራሪያ ተከታትለናል። ተሰየመ የተባለው ኮሚቴ እውነተኛውን ታጋይ ዲያስፖራ የማይወክል፣ ለትግሉ የማይታመኑ ሰርጎ ገቦች ያሉበት የአደረጃጀትና የውክልና የሰው ምርጫ ችግር ያለበት በመሆኑ በእኛ በኩል ኮሚቴውን የማንቀበለው መሆኑን እናሳውቃለን። በሁለቱም ወገን የተሰጡ መግለጫና ማብራሪያዎችን ተመልክተን የደረስንበት ድምዳሜ መሬት ላይ ያሉ የድርጅቱ አመራሮች እኛን ሊወክል ከማይችለው ሰርጎ ገብ ቡድን መመሪያ ተቀብለው መዋቅራዊ የአደረጃጀት የውክልናና የሰው ምርጫ ስህተት እንደሰሩ ተገንዝበናል። በመሆኑ መሬት ላይ ላሉ መሪዎችና የአማራ ሕዝብ ትግል ቀጥተኛ ተዋናይ ለሆኑና ለትግላችን አጋር አካላት በሙሉ የሚከተለውን ጥሪ እናቀርባለን። አንደኛ፣ ለአፋሕድ ሥራ አስፈጻሚ አመራሮች። የአፋሕድ ሥራ አስፈጻሚ አመራሮች መሪዎቻችን በዱር በገደሉ እየተዋደቃችሁ ከነ መላው ሰራዊቱ ለምትከፍሉት ዋጋ ከፍ ያለ ምስጋና አለን። አመራሩ የአማራ ሕዝብ የሕልውና ትግል አምጦ የወለደው እንጂ አመራሩ ትግሉን አምጦ አልወለደውም። ትግሉ የተወለደው በአማራ ሕዝብ የዘመናት ሰቆቃ፣ መከራና መዋቅራዊ ጥቃት የተነሳ ነው። ይህም መሪዎቻችን እንደ አማራ በሕዝባችን ላይ የሚደርሰው ግፍና በደል አስገድዷቸው ወደ ትግል የወጡ የትግሉ ውጤት ያደርጋቸዋል። በእኛ እምነት የትግሉን ሕልውና ለመጠበቅ መሬት ላይ ያሉ መሪዎቻችን ከመስመሩ የሳቱ ሲመስለን ማረም፣ ስህተቱን ነቅሶ ማውጣትና መውጫ መንገዱን ማመላከት ለሕዝቡ፣ ለድርጅቱና ለትግሉ ከሚቆረቆረ ወገን ይጠበቃል። በዚህም የአፋሕድ ሥራ አስፈጻሚ የሰየማቸው በስም የሚታወቁና የማይታወቁ የውጭ አስተባባሪ ኮሚቴ አባላት
በቀደመ የጀርባ ታሪካቸው በአሁናዊ የፖለቲካ ተልዕኳቸውና በግልጽም ሆነ በስውር በሚያደርጉት እንቅስቃሴ የተነሳ በሕልውና ትግሉ ላይ እምነት ማንጥልባቸው በመሆኑ ውሳኔያችሁን ዳግም እንድታጤኑት እንጠይቃለን። ችግሩ የሰው ኃይል ምንጭ ብቻ ሳይሆን የአደረጃጀትና ፖለቲካዊ ትርጉም የሚሰጠው የውክልና ጉዳይም በመሆኑ አራቱንም የአማራ ግዛቶች ጎጃም፣ ሸዋ፣ ወሎና ጎንደር ብቻ ሳይሆን በመላው ኢትዮጵያ ተሰራይቶ የሚኖረውን ሰፊ ቁጥር ያለውን አገር ሰሪውን የአማራ ሕዝብ በትግሉ ላይ የሚወክል እንዲሆን በአጽንኦት እንጠይቃለን። ሁለተኛ፣ በየደረጃው ላላችሁ የአፋዕድ አመራሮችና መላ የሰራዊቱ አባላት በመሪዎቻችሁና በትግል ወንድምቶቻችሁ የከበረ መሥዋዕትነት አፋዕድ ድርጅታዊ የትግል ቅርጽ መያዝ ችሏል። የአማራ ሕዝብ የሕልውና ትግልም በድል ታጅቦ እንደቀጠለ ነው። ሆኖም ትግሉ ባጠረና የእናንተም መሥዋዕትነት የሕዝባችን ሥቃይ በሚቀንስ መልኩ ወደ ዘላቂ ድሉ ለማምራት የትግሉ አጋዥ የሚሆኑ አካላት በተገቢው ቦታ መሰየም አለባቸው። በመሆኑም ድርጅቱ ራሱንና የአማራ ሕዝብ የሕልውና ትግልን እንዲታደግ ውስጡን ከሰርጎ ገቦች መጠበቅ ያለበት በመሆኑ ከመሪዎቻችሁ ጋር በግልጽ ተመካከሩ። 3. ለአማራ ፋኖ ብሔራዊ ኃይል አፋብአ የተጀመረው የሕልውና ትግል አንድነትን በምርጫ የሚያቀርብ ሳይሆን አማራዊ ግዴታ ስለመሆኑ ታይቷል። የፋኖ ወደ አንድ የተጠቃለለ ድርጅታዊ አንድነት አለመምጣት ለፋሽስቱ ብልጽግና በሰባራ ወንበር ላይ ለመቀጠል ዕድል ፈጥሮለታል። ስለሆነም ለአማራ የሕልውና ትግል በየአቅጣጫው የሚከፈለውን ውድ የሕይወት ዋጋ በሚመጥን መልኩ ለትግሉ ሁኔታዎች ምላሽ የሚሰጥ አንድና ወጥነት ያለው አደረጃጀት እንዲፈጠር አፋዕድና አፋብአ ቁጭ ብለው ለመነጋገር ከዚህ በላይ ጊዜው ሊረፍድ አይገባም። ለዚህም አንድ እንድትሆኑልን ከጎናችሁ በወደቁ በትግሉ ሰማዕታት ስም ጥሪያችንን እናቀርባለን። 4. ለሁሉም የአማራ ማኅበራት፣ የተለያዩ ግብረ ኃይሎችና የአማራ ትግል አጋሮች ይህ የሕልውና ትግል የአማራን ሕዝብ እንደ ሕዝብ ወደፊት የማሻገር አልያም እንደ ሕዝብ የመጥፋት ወሳኝ ታሪካዊ እጥፋት ጉዳይ ነው። ይህ የሕልውና ትግል ከጸረ አማራ ኃይሎች ጋር የሚደረግ የአማራ ሕልውና ብቻ ሳይሆን የኢትዮጵያም የሕልውና ትግል ነው። ይህ የሕልውና ትግል ጸረ ኢትዮጵያ ኃይሎች አማራን ጨርሶ ሀገር አልባ እንዳያደርጉት የሀገር ባለቤትነቱን መልሶ ለማረጋገጥ የሚያደርገው የሞት ሽረት ትግል ነው። እናም ሁሉም አማራና የአማራ ወዳጆች በሙሉ የሕልውና ትግሉ አካል መሆን አለባችሁ በሚል የትግል መርህ መሠረት ትግሉ አካላዊ ብቻ ሳይሆን ሁሉን አቀፍ ንቅናቄና ድጋፍ የሚጠይቅ በመሆኑ በውጭ አገራት የምንገኝ እኛ የአማራ ማኅበራትና የተለያዩ ግብረ ኃይሎች ትግሉን ከሰርጎ ገቦች በመጠበቅ አንድነታችንን በማጥበቅ ለዘላቂ የጋራ ድላችን የጋራ ርብርብ እንድናደርግ ጥሪያችንን እናቀርባለን። 5. ለአማራ ምሁራንና የምሁራን አደረጃጀቶች በሙሉ የዲያስፖራው የትግል ተሳትፎ በምሁራዊ ተዋጽኦ መመራት እንዳለበት ጽኑ እምነት አለን። ትግሉ መታየት ያለበትም ከዓለም አሁናዊ ሁኔታና የአማራ ሕዝብ ከገጠመው የሕልውና አደጋ በተለይም ጦርነቱ ሁሉን አቀፍ ከመሆኑ አኳያ ሊሆን ይገባል ብለን እናምናለን። ባለንበት ሁኔታ ሁሉም አማራ የሕልውና ትግሉ አካል መሆን አለበት የሚል የትግል መሪ ያስፈልጋል። በዚህም በየትኞቹም ዓለማት ያሉ የአማራ ምሁራን በትግሉ ላይ በጎ አሻራችሁን እንድታሳርፉ ታሪካዊ ጥሪ
ቀርቦላቸዋል። ከምን ጊዜም በላይ የአማራ ሕዝብ አንድነት የትግሉ ሞተር ነው። አንድነት የትግሉ ሞተር ነው ካልን ሞተሩ እንዳይጠፋ ምሁራዊ አቅሞች ትግሉ ስትራቴጂካዊ በሆነ አግባብ እንዲመራ ድጋፍ መስጠት ይጠበቅባቸዋል። የሕልውና ትግሉን የእድገት ደረጃዎች በመገምገም ተልእኮውን ማሳደግ፣ የአማራን እውነተኛ የትግል መነሻ ምክንያቶች የሚያሳይ፣ የብልጽግናውን አገዛዝ የጦር ወንጀሎች የሚያጋልጥ የዲፕሎማሲ ትግል ፍኖተ ካርታ ማዘጋጀትና በጥብቅ ስነ ምግባር ትግሉ እንዲመራ የምሁራን እገዛ አስፈላጊ በመሆኑ አብረን እንድንሰራ ጥሪያችንን እናቀርባለን። የአማራ ሕዝብ የሕልውና ትግልና የወቅቱን የትግል እድገት ምዕራፍ የሚያሳዩ አካታችነት ያላቸው የውይይት ጉባኤዎችን ማዘጋጀት ጨምሮ ቀጣይ የትግል ሁኔታዎችን በተለይም በኢትዮጵያ ሀገረ መንግሥት መቀጠል ላይ ከአማራ ጋር ተመሳሳይ ፍላጎትና አቋም ካላቸው ሌሎች የኢትዮጵያ ኃይሎች ጋር ለመስራት በዲፕሎማሲ ግንባሩ ዝግጁነታችንን እያሳየን ዲያስፖራው በተለይ ምሁራንና የአማራ ማኅበራት የመሪነት ሚናው እንዲወጡ በድጋሚ ጥሪያችንን እናቀርባለን። እኛ ከዚህ በታች ስማችን የተዘረዘረ የቻፕተር መሪዎች ሲያትል በሚደረገው የስፖርት ዝግጅት ላይ በትግሉ ወቅታዊ ሁኔታና በቀጣይ የዲያስፖራው ስትራቴጂካዊ የትግል አበርክቶ ዙሪያ ውይይት እንደምናካሄድ ከወዲሁ እናሳውቃለን። ይህ መግለጫ ያወጣነው ቻፕተሮች ዋሽንግተን ዲሲ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ሜሪላንድ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ቨርጂኒያ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ሎስ አንጀለስ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ሲያትል የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ካንሳስ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ አትላንታ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ዳላስ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ዴንቨር ኮሎራዶ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ሁስተን የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ኒውዮርክ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ የቦስተን የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ፊላዴልፊያ የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ሳውዝ ካሮላይና የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ ፍራንክፈርት ጀርመን የአማራ ፋኖ ሕዝባዊ ድርጅት ቻፕተር፣ በርሊን ጀርመን የአማራ ፋኖ ሕዝባዊ ድርጅት ቻፕተር እና ሌሎችም በስብሰባው ያልተገኙ። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። መነሻችን አማራ፣ መዳረሻችን ኢትዮጵያ። ሰኔ 18 ቀን 2017 ዓ.ም ጁን 25 2025